ብዙዎቻችን ልብ የማንለው ወይንም ደግሞ ይጠቅማን ብለን ለማናስበው ስለ ተልባ ፍሬ ምን ያህል ታውቃላችሁ? የተልባ ፍሬ ለሰው ልጅ ምን አይነት ጥቅም እንደሚሰጥ ስንቶቻችሁ ታውቃላችሁ? የተልባ ፍሬ ለሰው ልጅ ከሚያስፈልጉት ዋነኛ ምክንያቶች አንዱ ነው። ስለዚህ የተልባ ፍሬ ምን አይነት ጥቅም እንዳለው በዚህ ቪዲዮ የማጋራችሁ ይሆናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። የልብ ቅርጿን አንድ ጊዜ መንካት አትርሱ። ፎሎ ያደረጋችሁ ደግሞ ፎሎ አድርጉ። መሰል የጤና መረጃዎችን የምለቅላችሁ ይሆናል ማለት ነው። እንግዲህ አንድ ሻይ ማንኪያ የተልባ ፍሬ በውስጡ ተመጣጣኝ የሆነ የካሎሪን፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቅባት፣ ኦሜጋ 3፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ፎሌት እና ካልሽየም፣ አይረን እና ማግኒዚየምን ጠቅልሎ የያዘ እጅግ በጣም ተአምረኛ ነው። ለጤና የሚጠቅመን ግን በተለይም ደግሞ ለሰው ልጅ ከሚያስፈልገው በኦሜጋ 3 እና በፋይበር ይዘቱ ነው። ስለዚህ ይሄ ተልባ ፍሬ በውስጡ ኦሜጋ 3 እና ፋይበር ስላለው እጅግ በጣም ለሰው ልጅ አስፈላጊ ነው። ሌላው ሁለተኛው የተልባ ፍሬ በኦሜጋ 3 የበለጸገ ነው። በተለይ ደግሞ የስጋና የወተት ተዋጽኦ ለማይወስዱ ወይም ደግሞ ለተከለከሉ ሰዎች የተልባ ፍሬ ሁነኛ የኦሜጋ 3 ምንጭ ነው። መሰል የምግብ ይዘት ያላቸውን የልብ ጤንነት ለመጠበቅ እና ጭንቅላት ውስጥ ደም እንዳይፈስ ይከላከላል ማለት ነው። ሌላው ሶስተኛ የተልባ ፍሬ ካንሰርን ሊከላከል የሚችል ውህድ አለው። እነዚህ ውህዶች የአንቲኦክሲደንትና ኤስትሮጅን ባህሪ ስላላቸው በካንሰር እንደ የጡት ካንሰርን፣ የፕሮቴስታት ካንሰርና የመያዝ እድልን በመቀነስ ጤንነትን በእጅጉ የተጠበቀ እንዲሆን ያደርጋል ማለት ነው። እንዲሁም አራተኛ የተልባ ፍሬ ከፍተኛ የፋይበር መጠን ይዟል። ተልባን የዕለት ተዕለት ምግብ ውስጥ ማካተት የምግብ መፈጨት ከማሳለጡም በላይ የምግብ መፈጨት ላይ የሚሳተፉትን ጤንነት ያሻሽላል ማለት ነው። አንጀታችንን ያሻሽላል ማለት ነው። ሌላው አምስተኛ የተልባ ፍሬ የደም ውስጥ ኮሌስትሮልን መጠን ይቀንሳል። ጥናቶች እንደሚያሳዩት ከሆነ በቀን 3 የሻይ ማንኪያ ተልባ ለወራት መመገብ የመጥፎ ኮሌስትሮል መጠን እጅጉን በመቀነስ ጥሩ የሚባለውን ኮሌስትሮል ደግሞ እንዲጨምር ያደርጋል። ይህም ደግሞ እድሜያቸው ከ45 ዓመት በላይ የሆኑ ሴቶች ላይ ጎልቶ ታይቷል። ይህም የሚሆነው በተልባ ውስጥ ያለው ፋይበር ከሐሞት ጨው ጋር በሚጣበቅበት ጊዜ ከሰውነት ስለሚወገድ ነው። ከዚህም ጋር ተያይዞ የልብ ጤንነትን ለመጠበቅ በእጅጉ ያገለግላል ማለት ነው። ሌላው ስድስተኛ የተልባ ፍሬ የደም ግፊትን ሊያስተካክል ይችላል። ተልባ የደም ግፊትን እንደሚቀንስ ብዙ ጥናቶች አሳይተዋል። በቀን 3 የሻይ ማንኪያ ተልባን መመገብ ለዚህ ይረዳል ማለት ነው። ተያይዞም ሌሎች ተጓዳኝ በሽታዎችንም ተጋላጭነትንም ይቀንሳል ማለት ነው። ስለዚህ በቀን 3 የሻይ ማንኪያ ስንፈልግ ፈጭተንም ሊሆን ይችላል፣ ስንፈልግ በፈለግነው መንገድ መጠቀም እንችላለን ማለት ነው። ሌላው ሰባተኛ ከፍተኛ የፕሮቲን መጠን ይዟል። ተልባ በጣም ጥሩ የሚባል የፕሮቲን ምንጭ ነው። በዚህም ምክንያት የሰውነት በሽታ የመከላከል አቅም በመጨመር ኮሌስትሮልን በመቀነስ ካንሰርን በመከላከልና ጸረ ፈንገስ ባህሪ ወደር አይገኝለትም። የስጋ ተዋጽኦንም ለማይወዱ ሰዎችም እጅግ በጣም ተመራጭ ነው ማለት ነው። ሌላው ስምንተኛ የተልባ ፍሬ የደም ውስጥ ስኳር መጠንን ለማስተካከል ይረዳል። እንዲሁም ደግሞ 9ኛ የተልባ ፍሬ የሰውነት ክብደትን ለመቀነስ ሊረዳ ይችላል። በተለይም ደግሞ በየሰዓቱ ምግብ መብላት ለለመዱ ሰዎች ተልባን ከ1 እስከ 2 የሻይ ማንኪያ በመጠጥ ላይ በሚጠጡት በውሃም በጥብጠውም በፈለጉት መጠን በየቀኑ ቢጠቀሙት የረሃብ ስሜትን ያረቃል። ምክንያቱም በተልባ ውስጥ ያለው የሚሟሟ የፋይበር አይነት በጨጓራ የምግብ መፈጨትን ሲያዘገይ የረሃብ ስሜትንና የምግብ ፍላጎትንም ስለሚቀንስ ማለት ነው። ሌላው 10ኛ የተልባ ፍሬ የተለያዩ የምግብ አይነቶች ውስጥ ሊጨመር ይችላል። የተልባ ፍሬ ከብዙ የምግብ አይነቶች ጋርም ይሄዳል። ይህም በየቀኑ እንድንወስድ ያስችላል። ስለዚህ የተልባ ፍሬን ከምንፈልገው አይነት ምግብ ጋር ቀላቅለን መጠቀም እንችላለን። እንዲሁም እንደ ጁስም አድርገን በውሃ በጥብጠንም መጠቀም እንችላለን ማለት ነው። ለምሳሌ የመጠጥ ውሃ ውስጥ መጨመር እንችላለን። ሰላጣ ሲሰራ የተልባ ዘይት መጠቀም እንችላለን። ለቁርስ የሚመገቡት አጃ ወይም ደግሞ ገብስ ላይ የተፈጨ ተልባ መጨመር እንችላለን። የሚወዱትን የእርጎ አይነት ውስጥ መጠቀም ይቻላል። የሚጋግሩት ኬክ፣ ኩኪስ፣ ዳቦ ላይ መጨመር ይቻላል። ከሙዝ ወይም ደግሞ የሚወዱት ፍራፍሬ ጋር አብሮ ፈጭቶ መጠጣት ይቻላል። ከስስ ስጋ ጋር አብሮ መቀቀልም ይቻላል ማለት ነው። ስለዚህ በየትኛውም አይነት ምግብ መጠቀም ትችላላችሁ ማለት ነው። የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች ለዛሬ ብታዳምጡት ያልኩት ይሄ ነበረ። ነገ በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ብዛ። ላይክ